ኃጢአት ሰርተ ጨርሰ ጠዋት ተነስታ አባታችን ሆይ ትለዋለህ። ዝም በል አይልም። አባትህን ፈልግ አይልም። አባታችን ሆይ በሉኝ ብሏል። ጋንዲ የሚባል ሰው ምን ብሎ ተናግሯል ይባላል? ክርስቶስን የሚመስል ክርስቲያን ባገኝ ኖሮ ክርስቲያን ሆን ነበር። አንመስልም፣ ስንታይ ምንም አንመስልም። እና እግዚአብሔር ተነቀፈ በእኛ ምክንያት። ይሄ ነው ወይ ክርስትና የሚያሰኘው? ተሳዳቢው፣ ሰካራሙ፣ ዘማዊው የእግዚአብሔር ልጅ ነኝ የሚለው አባታችን ሆይ ብሎ የሚጸልየው ክርስቲያን ስለሆነ በዚህ በጣም እግዚአብሔርን አስነቀፍ ነው። በጥንት ዘመን የሚገርማችሁ አንድ ሰው እንደውም ጸባዩ ራሱ ካማረ፣ ጸባዩ ጭምት ከሆነ ምን ነው ዛሬ ጸባይ ካማረ ከክርስቲያን ጋር ነው እንዴ ያልከው ይባል ነበር። እንግዲህ አስቡት፣ ክርስትናው ሌላው ላይ የሚጋባ ነበር ማለት ነው። አሁን ግን እንደውም ሰው ጸባዩ ከተበላሸ ነው ከክርስቲያን ጋር ያልከው የሚያሰኘው። ምክንያቱም ህይወታችን ከእግዚአብሔር ልጅነት የራቀ ነው። ግን ምንም ብንበላሽ ግን ልጆቹ ነው